አልደበራችሁ ማለት አልደበራችሁ ይሄማ አይደብራችሁ በእርግጠኝነት አቻ እንዴት ይደብራችኋል እንዴ? ያደጋችሁበት እኮ ነው እኮ አቻ እኮ አሁን እኮ እናንተን ሊቀ አቻ ብለናችኋል። በቃ እንዴ ምንድነው እንደዚህ አቻ ደግሞ እኮ አላቻ ጋብቻ እኛ ትልቆች ነን ትላላችሁ። ታዲያ ምንድነው እንደዚህ አላቻ ጋብቻ ውስጥ የምትገኙት? ሁሌ አቻ እነዚህ እኮ አቻዎቻችሁ ሆኗል። አሁን ፕሪሚየር ሊጉ ላይ ባላችሁ አቋም እውነቱን ለመናገር በቃ ጫማ የሚለካኳችሁ ቡድን ሆኗል። ገብቷችኋል አይደል? አካሄዳችሁ ስልክ ነው ወይ? በዚህ አካሄዳችሁ የት ድረስ ነው የምትደርሱት ነው አሁን የኔ ጥያቄ። በአቻ እኮ የትማይ ቶፕ 4 በአቻ እኮ አይገባም በአቻ እንዴ ማን ነው በአቻ ቶፕ 4 ይገባል ብሎ የነገራችሁ? የሆነ አካል አለ። ይኸውላችሁ በማሸነፍ ውስጥ ነው ቶፕ 4 ራሱ ማግኘት የሚቻለው። በእውነት ዘንድሮ ሼባው ከናንተ ብሶ ስለተገኘ ነው እንጂ ወደዛ አካባቢ ራሱ የምትደርሱበት እኮ አጋጣሚ አይኖርም ነበር። አረ በቃችሁ፣ አቻ ይበቃችኋል። አረ ጉዴ አናዘር ክብር ያለው አቻማ የሊድዝን ያለመሸነፍ ጉዞ አቋርጣለሁ ምናምን ምን አባሽ አንቺ የምታቋርጪው ስትሪክ ነጥብ የጠማውን ነጥብ መስጠት ነው። 1/3 ነጥቡን መስጠት ተረዳሽኝ አይደል? ሊድዝ እኮ ጌታሽ ነው። ገና ደግሞ የሚያሳቅቅ ዜና ልንገርሽ። ሊድዝን ደግመሽ ትገጥሚዋለሽ በኦልድ ትራፎርድ ይቀለዋል። ከዚህ ሜዳ ይቀለዋል ኦልድ ትራፎርድ ለሁሉም ስለሚቀልማ ገባሽ አይደል? አያድግም የሆነ ማናጀር ተስፋ ይቼባታለሁ ያልኩትን ከንስየዋለሁ። ተስፋ የለው ስካሞሪም ነው የሰውዬማ። ከሊቨርፑል ጋር ነጥብ አቻ የምትሆኝበትን እድልሽን አበላሸሹ። አሁን ይጠብቅሻል ወይ ገባሽ አይደል? ግን ብዙ ቅር እንዳይደብርሽ እናቴ ትሙት እንዳይደብርሽ ለምን ብለሽ ጠይቂኝ። ሁለተኛ ቡድንሽ ነው የተለጠፈው። አንደኛ ቡድንሽ እኮ የማንቸስተር ከተማ ባለቤት 2 ሰዓት ላይ ይጮታል። ለሱ ቋጥሪለት ማንቸስተር ኢዝ ብሉ በራስሽ አፍ ብለሻል እኮ በራስሽ አፍ። እኔ እንዴት ያበሳጨኛል? ማንቸስተር ኢዝ ብሉ ዛሬ ብሉነቱን እንዲያረጋግጥ ቁጭ ብለሽ ትቋጥሪለታለሽ አንቺ ዱቄት። ተረዳሽኝ አይደለ? እነሱ እኮ ረስተውናል። እኛ ለምን ነው ማንረሳቸው? እነሱ እንዳለን ሁላ እየቆጠሩና ረስተውናል እኮ። አረ በመድኃኒዓለም ተው። አረ ተው። አረ ለራሳችን እንቋጥር በቃ ይብቃን እንዴ። ያልሰማችሁ ስሙ ቤቲ ይባላልው። ላላፊ ላግዳሚ ለሁሉም ሰጣለሁ አለ። 11ዱም ቅሪላ እናታችሁ አፈር ትብላ። አረ ጤናዬን አዛቡት፣ እመቤቴን ጤናዬን አዛቡት። እንደ እብድ መንገድ ለመንገድ መጮህ ነው የቀረኝ። በዚህ ልክ እንዴት ሰው ይበክታል? እንዴት ብሽቅ ይሆናል? በዚህ ልክ ሰው ግን እንደዚህ ወረደ ዩናይትድ አንድም ቀን አይቻል አቅም። ስለዚህ ዩናይትድ አንድም ማወራው ነገር የለም። የዛሬውን ጨዋታ አሸንፈን ቢሆን ራሱ ምንም በቃ እኔ አሞሪም አያስፈልግም። መጀመሪያ በቃ እኔ ፖይንት የዛሬው የዚህ ቪዲዮ ፖይንት አሞሪም የሚባል አሰልጣኝ አያስፈልግም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ለደካሞች ቦታ የለም። አራቴ የማይቀባበል ቲም ነው ያየነው። 4 ጊዜ ኳስ አይቀባበሉ። ቤንጃሚን ሼሽኮን አጥቂ አድርጎ ከማጫወት ዳሎን አጥቂ አድርጎ ማጫወት፣ ዶርጉን አጥቂ አድርጎ ማጫወት ይሻላል። በቃ ማይረባ የሆነ የኢትዮጵያ ፕሪሚየር ሊግ ይሻላል። ገብርኤልን ከዩናይትድ ማይረባ ቡድን ነው። እኔ አሞሪም መውጣት አለበት። አሞሪም ጦስ ነው፣ በቃ ጦስ ነው ይዞብን የመጣው። አሞሪም አያስፈልግም። ይኸውላችሁ ደረቴን ነፍቼ ነው የምነግራችሁ። አሞሪም አያስፈልግም፣ በቃ አያስፈልግም። እንዴ በጣም በቃ እንዴ የሁላ ትዕግስት ለአንድ አሰልጣኝ አይሰጥም። ሴስኮ መሰለፍ የለበትም። በቃ ምንም ተስፋ የለንም። አሁንም የዩናይትድ ደጋፊዎች ልክ እንደ ተቃራኒ ቡድን ደጋፊ ውጤት ብቻ እያያችሁ ኳሱን ሳታዩ የዩናይትድ ደጋፊ ሆናችሁ ወጣችሁ ሩበን አሞሪም የምትወቅሱት አቆማላችሁ። ከምር ነው የምነግራችሁ። ዛሬ ተመልክታችኋል። አንድ ቅያር ነበረው። ዜርኪዚን ነው በዮሮ ያስገባው ማለት ነው። ሌላ ለምን አይጠቀም ምናምን የምትለው ተጫዋች የለውም። ባለፈው ሲጠቀም ምን ያክል ትችት እንደተተቸ ሜዳ ላይ ገብቶ ምን ሲያደርጉ እንደነበር አይታችኋል። 90 ደቂቃ የተጋደሉት ተጫዋቾች ራሱ ማለት ነው ይመጥናሉ ወይ ሜዳ ውስጥ ገብቶ ያሉት ይመጥናሉ ወይ ስንል እርግጠኛ ለመሆን ተቸገራል። በጣም ብዙ ሜዳ ላይ መቀየር የነበረባቸው ተጫዋቾች ነበሩ። ያን ማድረግ ግን አይችልም። ሰውየው ጨዋታውን እያየ ፖዚቲቭ ነገሩን ብቻ እያደነቀው ማለፍ ነው እንጂ ትችት ምናምን አውት ምናምን አይመጣውም። ብትልም ምንም ስለማታመጣ ማለት ነው። ይመቻችሁ። ወይ ካልሆነ በጥር የዝውውር መስኮት ማንቸስተር ዩናይትድን ለሳውዲ ሊግ መሸጥ ነው ያለብን። በቃ እዛ ሄዶ ይጮቱ። በሳምንት አንዴ ሞከርናቸው አይሆንም። ከሻምፒዮንሺፕ ቡድን ጋር ሞከርናቸው አይሆንም። በቃ ምን እናደርግኛ? ንጉሳውያን አልተቻለም እኮ በቃ እንዴ ጸጉሩን መቆረጥ አልቻለም። ያፍሪክ በቃ እንዴ ንጉሳውያን ለፕሪሚየር ሊጉም ገጽታ ራሱ ጥሩ አይደለም። ይሄ
ገጽታውን ዝቅ ያደረጋችሁ ነው ያሰደባችሁ ነው ያላችሁትና በቃ ሳውዲ ሊግ ወይ ኤምኤልኤስ ምናምን መሸጥ አለበት ቡድኑ ራሱ በጣም ያበሳጨኝ ነው ያለው እኔ ማለት ነው እኔ በቃ ተጫዋቾቹ ማለት ነው ዩናይትድ ደጋፊ በቃ የሌለው ነው የሚመስለው ዝም ብለው ነው የሚያቃጥሏቸው በቃ ወይ ዩናይትድ ደጋፊ በራሱ ቲም አይደሰት ቋጥሮም አይደሰት እንዴት ነው እንደዚህ የሚቻለው እሺ ቆይ አሁን ሊድስ እንደውነታው ከሆነ ባለበት ፐርፎርማንስ አቻ መውጣታችሁ ለእናንተ በጣም አሪፍ ነው ለዩናይትድ ታውቃለህ እነ ሊቨርፑል ጋር አቻ ሲወጣ የነበረ ሊድስ ጀመር መውረድ የሌለበት ቲም ነው ኩኛ የሚባል ልጅ ነው በቃ ብቻው እንዴት ነው የሚችለው ልጁ ይችላል ያልፋል በቃ ልጁ ጎበዝ ነው ሼስኮ የሚባል ሰው ነው በቃ ምንም በቃ ሊጠቅማቸው አልቻለም ምንም ዩናይትድ በቃ ኢማጂናው ካልቨርት-ሉዊን የመጀመሪያን ግብ አስቆጥሮ ያቺ ቴስቷን አንግሏን አስቆጥሮ ቢሆን ምን ይፈጠር ይችል ነበር ጭራሽ የተሸነፈ መስበት ፕሮባቢሊቲ ነበር ዶርጉ በቃ ወደፊት ኧረ ዩናይትድ ግን ወይኔ ምድር ላይ እንደ ሻሼ እድለኛ የሆነ ቲም የለም ሀቢቢ ፎቃቃ የሆነ ክለብ ማለት ነው ፎቃቃ በቃ ይሄ ውጤት ለሊድሶች ይገባል በቃ 3 ነጥብ ይገባቸው ነበር ዛሬ ሊድስ ማለት ነፍሳቸው ሊያወጣቸው ሀቢቢ ማን ሊድስ ዩናይትድ ትችላላችሁ በቃ ይሄ ነው ጀግና የሆነ ቲም ማለት ጀግና ነው ያበረኛችሁ ሲንቀራፈፍ ነው እንጂ ኖርማል አርሴ ይለያል ስልህ በምክንያት ነው ሀቢቢ በሄቨን በኩል ምን እንዳደረግናቸው አየሁ ዛሬ ሄቨን ሿሿ እንደሆነች 1 ሚሊዮናችንን መልሱ ብለው ወከባ እንዳይፈጥሩ ለማንኛውም በዚህ ውጤት የሻሸ ደጋፊ ሲጨፍሩ እንዳላያችሁ ለእናንተ ትልቅ ነው እና ቃና አንድ ነጥብ ትልቅ ነው ተጋግጣችሁ ተማሙታችሁ ማለት ነው ላይክ ግን ቢሆንም እንዳይጨፍሩ ተለጥለጣችሁ አብዮታ እርምጃ ተወስዶባችሁ ነው አቻ ያወጣችሁት ማለት ነውና ሊድሶች ግን ትችላላችሁ የምር በጣም ጀግና የሆነ ቲም አቃለው 4 ተጫዋች በጉዳት 3 ተጫዋች በአፍሪካ ዋንጫ ምክንያት ቤስት ተጫዋቾቹ የሉ እና 7ቱ ተጫዋቾች ናቸው ወይ ሐሳብ የገባቸው አሁን የምታጫውታቸው ተጫዋቾች ሐሳብ አልገባቸውም ነው እኛ ደጋፊዎቹ እንዴት ገባን ልትጫወትበት ያሰብከው መንገድ ደጋፊው ገብቶታል ምንድነው ቆይ የሆነ ያለው እዚህ ቲም ላይ ምንድነው እየተፈጠረ ያለው እኔ አልገባኝም ዛሬ እኔ መሮኛል እግዚአብሔርን ምን አገብቶኝ ነው ምጮው ምን አገባኝ ከጨዋታ በኋላ እየተሳሳቁ ለሚወጡት የሚከፈላቸው እነሱ ምንድነኝ እኔ ለምንድነው ምናደደው መቃጠለው ውስጤ ጨሰኩ አልባሌ ቦታ ከመውል ብዬ ነበር እኔ ኳስ መሄድ የጀመርኩት አሁን ግን ብውል ሳይሻለኝ አይቀርም አሁን እግር ኳስ ነው ሾት ላይ የሆነ እግር ኳስ እግር የሚል ኳስ ነው የወያላ መዝናኛ ነው በቃ መጨረሻ ለስንት ቆም ነገር ምፈለግ ሰው የወያላ መዝናኛ ነው ይሻልሻል ብለው ሰኞ ላይ አረጉሽ አይሆንልሽ ሲሉሽ አርብ ላይ ደገሙሽ ሱስ እኮ ከባድ ነው በውዱ ለጣፉሽ ማን ይወቀስላችሁ ቋጥራችሁ በእናት ግን ምንድነው እሺ የሚሻላችሁ አርብ ቅዳሜ እሁድ ሰኞ 4 ቀን ሰው እየተጫወተ እኮ ነው እየተቀያየረላችሁ ለም ተመቻችቶ ዋፍ ከቀኑ አይደለ ከሰዓቱ አይደለ እሺ ምን ይፈጠር አሁን ምን ይሁንላችሁ እሺ ሰው ግን አይደለም ሼሽኮ ቆይ ደህና ነው ሼሽኮ ደህና ነው ሰው ጠፋ ደብዘው ጠፋ እኮ ደህና ነው ይዘለዋል ለነገሩ ማስታወቂያ ሲሰሩለት ራሱ ሊዘል ነው የመጣው ልጁ ሊያገባ አይደለም ለማንኛውም እንግዲህ ትንሽ ደረጃችንን እየተዋወቅን ያለ ይመስለናል ጎበዝ እየተዋወቅን ነው ሄደ ዩናይትድ ሄደ فرحت بمساي